ላይ ይታያል ይባላል። ማን ፈራው? እናመሰግናለን። ቴንክ ዩ። ሌላው የከፋው የጫካው ንጉስ ንቃተ ህሊና ፈትሹልን። ጆኒ አስተምሮት እንዳይመጣ በሚክስድ ማርሻል አርት MMA ንቃተ ህሊና ንቃት በዚህኛው ፋይት ጸጉሩንም አሳድጎ ሌላ ነኝ ብሎ ነው የመጣው። ሌላው የሰሜኑ አንበሳ ሮቤል ስካይ ሊሚት ሰማይ ነው መዳረሻ የሚገድበኝ ሰማይ ብቻ ነው የሚለው ሮቤል ምን ይዞ መጥቷል? አደራ የጸጥታ ኃላፊዎች እየፈተሻችሁ ላኩልን። እሺ አደራ። እስቲ ሁለታችሁም ወደ ተመልካች እስታንሳችሁን ማሳየት፣ ትንሽ ወደፊት ወጣ፣ እስታንሳችሁን ማሳየት፣ ፊት ለፊት በሚክስድ ማርሻል አርት ንቃተ ህሊና እና ሮቤል በ75 ኪሎ ግራም ሮቤል እባካችሁ ፋይተሮች መድረክ ላይ ምንም አንፈልግም። ዚስ ኢዝ ፌስ ኦፍ ምንም አንፈልግም። እባካችሁ የአድዋ ፋይት ናይት 2 ልዩ የመግለጫ ስነ ስርዓት በፌስ ኦፍ እንደቀጠለ ነው። እባካችሁ ፋይተሮች እባካችሁ ፌስ ኦፍ ላይ ምንም አይነት ነገር አንፈልግም። ሮቤል አውቄ ነው ሮቤል ታዘዘን። ሮቤል ታዘዘን። ችግር እሺ እባካችሁ ፋይተሮች ይኸውላችሁ፣ አሁን የቀራችሁ ፋይተሮች ይኸውላችሁ፣ ኤኒ ፋይተሮች ወደዚህ ስትመጡ እባካችሁ የምንፈልገው ፊት ለፊት መታየታችሁ ብቻ ነው። ይሄ ደግሞ ዓለም አቀፍም ላይ ያለ ነገር ነው። ስለዚህ ለጸጥታ አካላትም ለመድረኩም አይመጥንምና ስለዚህ እባካችሁ ሮቢ ትንሽ ተረጋጋ።
እሺ እንቀጥል። ሌላው እንግዲህ በዚህ ፋይት የምንጠብቀው ኢድሪስ ሄቪዌት ከቦይካ ጋር ነው። እንግዲህ ኢድሪስ በሚክስድ ማርሻል አርት ኤምኤምኤ ኢድሪስ ከቦይካ በሄቪዌት ኢድሪስ ሌላው የኢድሪስ ተፋላሚ ቦይካ ሳይመን ደጋፊዎች የላችሁም እንዴ? ደከማችሁ? የቦይካ ደጋፊዎች ናይስ። ሁለታችሁም ወደፊት ለፊት ትንሽ ወጣ። ናይስ ፌስ ኦፍ። ምንም ንክኪ አንፈቅድም። ፌስ ኦፍ። መታየት ናይስ ቴንክ ዩ። ናይስ ስፖርታዊ ጨዋነት። ናይስ ከልብ እናመሰግናለን። ቀጣይ ፋይተሩ ከውጭ ሆኖ ይደርሰዋል ብለን እናስባለን። ረቢቅ ሳኒ ወደ መድረክ። ረቢቅ በሙዋይታይ ረቢቅ ከ68 እስከ 70 ኪሎ ግራም ናይስ። እንግዲህ ማስተር ፑሮ እና የስካይ ደጋፊ የነበርክ ልጅ ናና ፌስ ኦፍ አድርገኝ እባክህን። ኦብሳ የት አለ? ኦብሳ የእሱ ደጋፊ ነህ? እስቲ ኦብሳ የለም? እስኪ አንዴ ኦብሳ የት አለ? ችግር የለው። በተወካይ ችግር ስካይን ወክሎ ነው እንግዲህ ስካይን እኔ ደጋፊ ነኝ ብሎ ብቸኛው በኢትዮጵያ የስካይ ደጋፊ ፌስ ኦፍ ረቢቅ ፌስ ኦፍ። አይ ረቢቅ እናመሰግናለን። ስፖርታዊ ጨዋነት እናመሰግናለን። እሺ